እሺ የማትስ ቤተሰቦች ለዛሬ ደግሞ ያመጣሁላችሁ ጥያቄ ኢንተግሬሽን ነው። ኢንተግሬሽን ባይ ፓርትስ። ያው ኢንተግሬሽን እንደሚታወቀው ብዙ አይነት ቴክኒኮች አሉት። ከዛ ውስጥ አንደኛው ኢንተግሬሽን ባይ ፓርትስ ነው። ስለዚህ ዛሬ ኢንተግሬሽን ባይ ፓርትስን ቀለል ባለች በዚች ኤግዛምፕል እናያለን። ኢንተግሬሽን ኦፍ ላኔክስ ዲኤክስ ይላል። ስለዚህ እንዴት ነው ሶልቭ የምናደርገው? መጀመሪያ ኢንተግሬሽን ባይ ፓርትስ ሊሰራ ሲል ዩንና ዲቪን መምረጥ አለብን። ዩንና ዲቪን እንመርጣለን። ከዛ ከዩ ዲዩን እናገኛለን፣ ከዲቪ ደግሞ ቪን እናገኛለን። እንዴት ነው የምናገኘው? ዩን ዴሪቬት ስናደርገው ዲዩን እናገኛለን፣ ዲቪን ደግሞ ኢንተግሬት ስናደርገው ቪን እናገኛለን። ስለዚህ ዩንና ዲቪን በምንመርጥበት ጊዜ ምንጊዜም ኢንተግሬት ለማድረግ የሚቀለውን ዲቪ ላይ እናደርገዋለን፣ ኢንተግሬት ለማድረግ ደግሞ የማይቀለውን ወይም በአንጻራዊነት ደግሞ ከበድ የሚለውን ዩ ላይ እናደርገዋለን ማለት ነው። ስለዚህ በእኛ ኤግዛምፕል ላኔክስ እና ዲኤክስ ማለት በውስጥ ታዋቂነት አንድ አለች። ስለዚህ አንድ ነች ኢንተግሬት ለማድረግ የምትቀለው ያው ስለምናቀው ማለት ነው። አንድ ማለት እዚህ ጋር ዲኤክስ ነው። የዲኤክስ ኢንተግሬሽን ስለምናቀው እሷ ስለምትቀል ዲቪ ላይ እናረጋታለን። ላኔክስን ግን ዩ ላይ እናረጋዋለን። ስለዚህ ላኔክስ ዩ ከሆነ ዲዩ ምን ይሆናል? የላኔክስ ዴሪቬሽኑ 1/x ማለት ነው። ስለዚህ ዲዩ ምን ይሆናል? 1/x ዲኤክስ። ከዛ ደግሞ ዲቪያችን ዲኤክስ ከሆነ ደግሞ ቪ ምን ይሆናል? ኤክስ። አንድ ኢንተግሬት ሲሆን ኤክስ ነው ወይም ያው ዲኤክስ ኤክስ ይመጣል ማለት ነው። ይሄን ከጨረሰ በኋላ አንድ ሰው ከዚህ በኋላ በቃ ፎርሙላውን መጠቀም ነው። ምን ይሆናል? የኢንተግሬሽን ባይ ፓርትስ ፎርሙላ ዩ ታይምስ ቪ ማይነስ ኢንተግሬሽን ኦፍ ቪ ዲዩ። ስለዚህ ሁሉም ጊቭን ኦልሬዲ እዚህ ጋር ስላወጣን መተካት ነው የሚቀረን ማለት ነው። ስለዚህ ዩ ላኔክስ ነው፣ ቪ ደግሞ ኤክስ ነው፣ ታይምስ ኤክስ ይሆናል ማይነስ ኢንተግሬሽን ኦፍ ቪ ኤክስ ነው ብለናል። ዲዩ ደግሞ ምን አለ? 1/x ዲኤክስ። ስለዚህ ታይምስ 1/x ዲኤክስ። ስለዚህ ላኔክስ ታይምስ ኤክስ ምን ይሆናል? ኤክስ ላኔክስ ማይነስ ይሄ ደግሞ ኤክስ ታይምስ 1/x ኤክስ በኤክስ ይጠፋና 1 ይቀራል። ያው 1 ታይምስ ዲኤክስ ዲኤክስ ነው። ስለዚህ ኢንተግሬሽን ኦፍ ዲኤክስ ኦልሬዲ ላይ ተባብለናል ኤክስ። ስለዚህ ኢንተግሬሽን ኦፍ ዲኤክስ እንበለውና ኢንተግሬሽን ኦፍ ዲኤክስ ምን ይሆናል? ኤክስ። ከዛ ሲምፕሊፋይ ለማድረግ ይህን ፋክተራይዝ የምናደርገው ኮመን ኤክስ አለች እዚህ ጋር ላኔክስ ይቀራል ማይነስ እዚህ ጋር 1 ይቀራል ማለት ነው። ስለዚህ ኤክስ ላኔክስ ኤክስ ኢንቱ ላኔክስ ማይነስ 1 ፕላስ ሲ። ያው ኢንተግሬሽን ስንጨርስ ምንጊዜም ኮንስታንቷ ስላለች ፕላስ ሲ ይጨመራል ማለት ነው። ስለዚህ የላኔክስ ዲኤክስ ዴሪቬሽናችን ኢንተግሬሽናችን ምን ይመጣል ማለት ነው? ኤክስ ኢንቱ ላኔክስ ማይነስ 1 ፕላስ ሲ